እንዴት ናችሁ ቅዱሳን? ክብር ለእግዚአብሔር ይሁን። ዛሬ ስለ ህይወት ነው የምንነጋገረውና በጣም ቀለል ባለ አማርኛ ሲምፕል በሆኑ ጥያቄዎች የእኛን ህይወት ቼክ እንድናደርግ በተለይ በመንፈሳዊ ነገሮቻችንን ቼክ እንድናደርግ አስባለሁ። እንደዛ እንድንነጋገር ፈልጋለሁ። እስቲ አንድ ነገር አስቡ ማለት አሁን ባለው መንፈሳዊ ዓለም ማለት ይሄ በክርስትናው እንቅስቃሴ ምን ያልተባለ ነገር አለ? ምን ያላልነው አለ? ምን ያላሉብን አለ? ያልሰማነው ነገር ምን አለ? ያልዘመርንለት ነገር ምን አለ? ሁሉን ዘመርን፣ ሁሉን ተናገርን፣ ሁሉ ሰው አዋቂ ሆነ፣ መካሪ ሆነ። ሁሉ ሰው ከትንንሽ ልጆች እስከ ትላልቅ ሰዎች በተለይ በትንሽ ልጆች ይብሳል። ሁሉ ሰው መካሪ ሆነ እና ከዛ ግን ምንድነው በህይወታችን አሁን ያተረፍነው? የምናደርጋቸው የነዚህ መንፈሳዊ እንቅስቃሴዎች የቸርች አካባቢ የምናደርጋቸውን ነገሮች በሙሉ ኢንድ ሪዛልታቸው ወደኛ ወደ ፐርሰናል ህይወታችን ስናመጣቸው ምን አይነት አዎንታዊ ተጽዕኖ ነው በእኛ ላይ የፈጠሩት? ይሄ ማለት ዲቫሊው ለማድረግ ለማሳነስ ሳይሆን እንዲህ መጠየቅ ስላለበት ነውና ሲሪየስሊ ያየነውን ማተር ጊዜ ሰጠን ራሳችንን ሰጥተን የምናደርጋቸውን ነገሮች ውጤት መጠበቅ አለብን። ብዙ ዋጋ የሚከፈልበትን ነገር የተከፈለውን ያህል ዋጋ ውጤት ከሱ መጠበቅ ተገቢ ስለሆነ ማለት ነውና ዛሬ በህይወታችን በጣም ብዙ የሃይማኖት ስርዓቶች አሉ። ብዙ ሪሊጂየስ የሆኑ ነገሮችን እናደርጋለን አይደል? ስለዚህ መዝሙራችን በእኛ ላይ ያለው ኢምፓክት እንዴት ነው? እንደኔ መስበክ እድል ያለን በሰዎች ፊት የመቆም እድል ያለን ሰዎች እንዲሰሙን እግዚአብሔር እድል የሰጠን ሰዎች ከምንናገረው ነገር አንፃር እንዴት ነን? እውቀት እንደ ጅረት እንደ ትልቅ ጎርፍ እንደ ወንዝ በሚፈስበት በዚህ ዘመን ብዙ ማወቃችን ጥቂት ለመኖር ካልረዳን ምንድነው ፋይዳው? ዛሬ እውቀት በጣም ወደኛ መቅረቡ ይታወቃል። ይሄ በእጃችን ያለው ስልክ ዓለምን በእጃችን አስቀምጧል። ትላልቅ ፕሮፌሰሮች የጻፏቸውን መጽሐፎች ገንዘብ ሳንከፍል ሩቅ ሳንሄድ ወደ ትላልቅ ላይብረሪዎች ሳንሄድ ከእጅ ስልኮቻችን እናገኛለን። አሁን የመጣው የሰው ሰራሽ አስተውሎት የአርቲፊሻል ኢንተለጀንስ እንደዛ አፕሊኬሽኖች ዛሬ ሁሉን ነገር አቅልለው ወደ እጃችን አቀረቡ። እውቀት ወደኛ ቀረበ፣ መረጃ ወደኛ ቀረበ፣ ለኢንፎርሜሽን በጣም ተጠጋን። ትላልቅ መንፈሳዊ ሐሳቦችን በትላልቅ የስነ መለኮት ምሁራን ደረጃ የሚነገሩ ብዙ አርጊውመንት የሚደረግባቸውን ነገሮች በቀላሉ በእጅ ስልኮቻችን አግኝተን አንስተን ማወቅ ቻለን። ምንድነው ውጤቱ? ብዙ ከየትኛውም ዘመን በላይ ብዙ ዝማሬ አለ። ብዙ የመዝሙር አልበሞች፣ ካሴቶች፣ ሲንግል ዝማሬዎች የሰው መዝሙሮች ድጋሚ የተዘመሩ አየሩ በሙሉ ቲክቶኩ ዩቲዩቡ በሙሉ በመዝሙር የተሞላ ነው። በአጫጭር ሰባኪዎች ይኸው እንደኔ በሚዲያ ቀርበው ቁጭ ብለው የሚያወሩ ሰዎች በቁጥር በጣም ለቁጥር የሚታክቱ ብዙ ሰዎች በተለያዩ ቋንቋ በዓለም ዙሪያ አሉ። የክርስቲያኖች የህይወት ክብደት ግን በኑሯችን በዙሪያችን ላለው ዓለም የኛን ይሄ የምናመልከውን ዓለም የኛን ዓለም ብለን ያዝነውን ያንን መንፈሳዊ ዓለም ያንን የእግዚአብሔር መንግስት ተጽዕኖአችን ግን እንዴት ነው? የኔ ትኩረት እሱ ስለሆነ ማለት ነው። እኔ ብዙ መረጃ መስጠት ብዙ ማሳወቅ ይሄ ትውልድ የመረጃ ችግር የለበትም። የከበደውም ይሄን ትውልድ መረጃ ማግኘት አይደለም። እንደተነጋገርነው የቴክኖሎጂ ዘመን ስለሆነ የከበደን የመኖር ኃይል ነው። የናፍቆት ችግር የለብንም። ሁሉም ሰው መዝሙሩ በሙሉ ናፍቆት ነው፣ ጸሎቱ በሙሉ ናፍቆት ነው፣ ተስፋ ነው። ተስፋውን የጨበጠ ሰው ነው የምንፈልግ። ይሄንን ጨብጨዋለሁ፣ ይሄንን እንኩ ብሎ እንደ ጳውሎስ ማለት ነው። ኖሬዋለሁ፣ ይሄንን መንገድ ይሄን ፓዝ ሄጀዋለሁ፣ ኑ ይሄን ፓዝ ኑና አቺቭ ታደርጋላችሁ፣ እንደኔ ተጋደሉ፣ የእምነትን ገድል ተጋደሉ የሚል ሩጫውን በትክክል የሮጠ ሰው የሚያደርገን ነገር ላይ ትኩረት እንድናደርግ እግዚአብሔር ይርዳል። ኖረን እየታገልን እንደጀመርነው እየታገልን ዘመናችንን እንድንጨርስ እግዚአብሔር ፈቃድ አይደለም። ለዛ ነው መጽሐፍ ሲናገር ድል ለነሱት ይላል።
በሰባቱ አብያተ ክርስቲያናት በተላለፈው መልእክት ላይ ድል ስለመንሳት ሲሪየስሊ ነው የተነገረው። ድል መንሳት በእርግጥም ትግል አለው። በእርግጥም መጽሐፍ ሲናገር ገና ደም እስከ መፋሰስ ከኃጢአት ጋር ከዓለም ጋር እንደምንታገል ይነግረናል። ግን አሸንፈን ነው የጀመርነው። ከአብ ቀኝ ነው የጀመርነው። የእግዚአብሔር ልጅ ሆነን ነው የጀመርነው ይህንን ትግል። ነገር ግን ሃይማኖት ሁል ጊዜ በዚህ ትግል ላይ ትኩረት እንድናደርግ ከዛሬ ነገ አንድ አይነት ተስፋ አንድ አይነት ነገር እየተናገርን ወደ ነገ ብቻ። መጽሐፍ ቅዱስ ለክርስቲያን ተስፋ አይደለም ያበዛው። ምናልባትም ተስፋ ተብሎ የተነገረው ዳግም ምጽአቱ እንጂ ሁሉ ነገር በክርስቶስ ኢየሱስ ለኛ ተሰጥቶናል። በዚህ ምድር ላይ እንድንኖረው፣ በዚህ ምድር ላይ ፍሬ እንድናፈራ፣ በዚህ ምድር ላይ ብርሃን እንድንሆን፣ በዚህ ምድር ላይ ጨው እንድንሆን፣ በዚህ ምድር ላይ ፈውስ እንድንሆን ዛሬ እግዚአብሔር ኃይል የክርስቶስ የስሙ ኃይል በእኛ አፍ እየሰራ አይደለም። ደክመናል። እግዚአብሔር ስለደከመን በእኛ ያለው የክርስቶስ ሕይወት ስለደከመን አይደለም ራሳችንን እየዋሸን ስለሆነ ነው። ትወና በስቷል ወገኖች፣ ወጣቶች ትወና በስቷል። ፕሊዝ ለመሆን አንሞክር። ሆነናል ኦሬዲ። የሆነውን ለመኖር እንሞክር፣ ለመግለጥ እንሞክር። በጸጋው ላይ እንታመን። ጸጋው ያላደረገን ነገር የለም፣ ያልሆነው ነገር የለም፣ ያልተሰጠን ነገር የለም፣ ያልተቀበልነው ነገር የለም። ገናም ይመጣ ለነገ የተነገረ ተስፋ የለንም። እኛ ተስፋውን ወርሰናል። እግዚአብሔር የክብሩ እውነተኛ መልክ ነጸብራቅ የሆነውን የባህሪው እውነተኛ ምሳሌ በሆነው በልጁ ተናግሯል፣ ወደኛ ገብቷል። እውነተኛው ተስፋ ደርሷል። ቁስን ተስፋ እያደረግን የሆነ አይነት ንብረት ማፍራት፣ የሆነ ትምህርት መማርን፣ የሆነ ስኬት ጋር መድረስን ብቻ ተስፋ እያደረግን ከፍ ካለው ከአብ ቀኝ ከፍ ካለው ከእግዚአብሔር ሕይወት ያነሰ ሕይወት እየኖርን ነው። እምነቶቻችን ቅድም ያልኳቸው ሪሊጂየስ አክቲቪቲዎቻችን በሙሉ ምድራዊ ተስፋ ላይ ትኩረት እንድናደርግ፣ ስኬት ጋር እንድንሮጥ፣ ብዙ ተስፋ እየተነገረን ስለሆነ ውለን የምናድረው፣ ስንጸልይም የሆነ አይነት ያን ተስፋ ይዘን ስለሆነ የምንታገለው የተቀበልነውን አናቅም፣ የተሰጠንን አናቅም፣ ሚስ አድርገናል። ስለዚህ ወደ ልባችን እንመለስ፣ መሬት እንርገጥ፣ ሰብሰብ እንበል። ቼክ አድርጉ። የምትዘምሯቸው መዝሙሮች ስንኙን አጥኑ፣ አሰላስሉ፣ ሜዲቴት አድርጉና ዘምሩ። የምታወሩትን የምትሰሙትን ስብከት እንደሰማችሁ ደግማችሁ ለመናገር ወደ ሚዲያ አትሩጡ። ክብር ለእግዚአብሔር ይሁን። ስለዚህ መሬት ላይ ያለውን ህይወታችንን በየቀኑ የምናደርገውን ምልልሶቻችንን እግዚአብሔር እንደረዳን በእውነት ሪል እንድንሆን እንደነ ዳንኤል ሪል ነው። ዳዊት ሪሊ ነው የኖረው። በትክክል ነው የኖረው። እየሞከሩ አይደለም የኖሩት። እየሞከሩ አይደለም ዘመናቸው ያለቀው። የተጠሩበትን ጥሪ ኖረው ነው ያለፉት። ዛሬ ሙከራ ነው የሚያበዛብን ይሄ ክርስትና። ይሄኛ እምነት በጣም ብዙ የሚነገረን ያለንን የሆነውን የተደረግነውን ሳይሆን ማድረግ ያለብንን ልናደርገው ገና ከፊት የሆነ ነገር አድርገን ልናገኝ ያለነው ነገር ላይ የተነገረን ነው ብዙ ምን ደክሞ። ክብር ለእግዚአብሔር ነው። እግዚአብሔር ማስተዋል ይስጠን። አሁን በምንኖርበት ህይወት አሁን የተሰጠንን አውቀን አሁን በተሰጠን ፍሬ እያፈራን ብዙ አውቀን ትንሽ ከመኖር እግዚአብሔር ይርዳን። የእግዚአብሔር ልጅ ሆኖ እንደ ሰው ከመኖር አንሶ በምድር ላይ እንደማንኛውም ሰው ቁስ ተስፋ ያደረገ ከምድራዊ ነገር ጋር የታገለ ዘመኑን እንደሚጨርስ ምስኪን ሰው በቀደመው ኪዳን እንኳን ያ በሙሴ ወደ ተስፋ እየተመራ የነበረው ህዝብ የእግዚአብሔርን ኃይል እንዴት እንዳየ ዛሬ ራሱ እግዚአብሔር በክርስቶስ ኢየሱስ በኩል በእኛ ከኖረ ያ ሁሉ ተስፋ በእኛ ፍጻሜ ካገኘ ከዓለም እንለያለን ወገን። አሁን እኛ የጎደለን ነገር የለም። ዓለም የሆነ ነገር ሰጥታን አይደለም ሙሉ የምታደርገን፣ ኦሬዲ ሙሉ ነን። ነገር ግን በምድር ላይ ያለን የሚያስፈልጉ ነገሮችን ለማግኘት መስራት እንዳለብን ጥርጥር እንድንተጋ የእግዚአብሔር ፈቃድ ነው። ሰነፎች በእግዚአብሔር ፊት ክብር የላቸውም። የትጋት ምሳሌ፣ የቅንነት፣ የመልካምነት ሁሉ ምሳሌ እግዚአብሔርን የመምሰል ትልቁ እኮ ነገር ለዓለም ብርሃን መሆን እንጂ በስንፍና መታወቅ አይደለም። ሳይሰሩ ለመበልጸግ ሳይሰሩ የሆነ አይነት ትጋት የጎደለው ክብር ለማግኘት የሚደረግ ሩጫ ዓለማዊ ነው፣ የመጽሐፍ ቅዱሳዊ ነው። ነገር ግን በእግዚአብሔር ልብ ውስጥ ያለውን በእኛ ህይወት ውስጥ እግዚአብሔር ያስቀመጠውን ያንን ድንቅ ነገር ወደ መኖር መግለጥ እንድንችል እግዚአብሔር ይርዳን። ሰላማችሁ ይብዛ።